በዚህ ዘመን ወሳኝ ከሆኑት የቪዲዮ ኤዲቲንግ ቴክኒኮች መካከል አንዱና ዋነኛው ከለር ግሬዲንግ ነው። ታዲያ ይህን ከለር ግሬዲንግ የተባለውን ቴክኒክ እንዴት ማስተር ማድረግ እንችላለን? በዚህ ቪዲዮ 3 አይነት ቴክኒኮችን ያሳያችኋለሁ። በደንብ ከተከታተላችሁኝ ከለር ግሬዲንግን ማየትና መረዳት ትችላላችሁ ማለት ነው። ይህ ቪዲዮ በጣም ይጠቅማችኋል። እስከ መጨረሻው ተከታተሉ። መጨረሻው ላይ ፕሮቲፕ ስላለኝ አብራችሁን ቆዩ፣ የትም እንዳትሄዱ። ፕሮጀክት ክሬት እናደርጋለን። እዚህ ጋር የምንፈልጋቸውን ፋይሎች እናስገባለን ማለት ነው። ኢምፖርት እናድርግ። እኔ እዚህ ጋር የተዘጋጀው ቪዲዮ አለኝ። ይህን ቪዲዮ ኦንላይን ልታገኙ ትችላላችሁ፣ ወይም ቴሌግራም ቻናሌ ላይ ያስቀምጥላችኋለሁ። ዲስክሪፕሽን ላይ ቼክ አድርጉት። ይህንን ቪዲዮ ወደ ታይም ላይኑ እናስገባው። ቪዲዮችን ይህን ይመስላል። እነዚህ ቴክኒኮች ምንድን ናቸው ወደሚለው ስንገባ ፈርስት ዋን ኢዝ አፕላይንግ ኤልዩቲ ሉክ አፕ ቴብል አፕላይ ማድረግ ነው። ጀስት ኖርማሊ ምንም አይነት የኛን ኤፈርት ሳይጠይቀን ጀስት ቴምፕሌቶችን ወይም ፊልተሮችን ዳውንሎድ በማድረግ እነሱን ቀጥታ ማስገባት እንችላለን። እንዴት ነው የምናደርገው? እዚህ ጋር እኔ ዳውንሎድ ያደረኳቸው የተወሰኑ ፊልተሮች አሉኝ። እስኪ ከነሱ እንምረጥና እንዴት እንደሚቀይረው ቼክ እናደርግ። ለምሳሌ እኔ ይሄን ባደርገው አያችሁት ቀለሙ ይቀየራል ማለት ነው። እያንዳንዱ ይኸው እኛ በምንፈልገው አይ ቲንክ ዚስ ዋን ኢዝ ቤተር፣ ይሄ አሪፍ ነገር አለው። በምንፈልገው መንገድ እየቀየርን መስራት እንችላለን። እነዚህን የት ላይ እናገኛቸዋለን ለሚለው ደግሞ ዌብሳይቱን ላሳያችሁ፣ ወይም ዲስክሪፕሽን ላይ አስቀምጥላችኋለሁ ዌብሳይቱን። ከዛ ዌብሳይታችን ጋር በመግባት ፍሪለትስ ብለን ሰርች ብናደርግ ለምንፈልገው ነገር እዚህ ጋር ማግኘት እንችላለን። freshlet's.com ይባላል ዌብሳይታችን ማለት ነው። እዚህ ጋር በመግባት ምንድን ነው የምናደርገው? በመጀመሪያ እኛ የምንፈልገውን ነገር ነው የምንመርጥለት። ለምሳሌ ከዚህ ጋር አንዱን ነው የምትመርጡለት። እዚህ ጋር ምን አይነት ልዩነት እንደሚያሳይ እንደዚህ ሲሆን አያችሁት አይደለ? ስለዚህ ከለሩን በደንብ ቼክ እያደረጋችሁ ሰርች ለማድረግ እንሞክርና ኦኬ፣ እስኪ ፍሬሽ ሉክ እንበለውና ሰርች እናድርገው በስታይሉ ብቻ ማለት ነው። ልዩነቱ እንግዲህ ይሄን ይመስላል። ከዚህ ወደዚህ ነው የሚወስድልን። ስለዚህ እስኪ ይሄን ዳውንሎድ እናደርግና አፕላይ እናድርገው። ዳውንሎድ ኤልዩቲ ዳውንሎድ አድርገን ከጨረስን ምንድነው የምናደርገው? ካፕከት ጋር አጀስትመንት ውስጥ እንገባለን። ኤልዩቲ የሚል አለ እዚህ ጋር። እኔ ከዚህ በፊት ያስገባኋቸው ናቸው። እዘር ድራግ ኤንድ ድሮፕ ማድረግ ትችላላችሁ፣ ወይም ደግሞ ኢምፖርት ብዬ እዚህ ጋር ይሄ ነው። እስኪ አድ እናድርገውና የሚፈጠረውን እዚህ ጋር እንዲህ አይነት ምስል ይሰጣችኋል። ግን ምንድነው እዚህ ጋር መጀመሪያ ሰርፓንት የምትለዋን ስለተጠቀምን ነው። እስኪ ይችን እናጥፋት፣ ነን እናድርገው ይችኛዋንና አያችሁ የሚሰጣችሁ ትክክለኛ ሪዛልት ይሄ ይሆናል ማለት ነው። ብዙ ኢፌክቶችን በተጠቀማችሁ ቁጥር የተለያዩ ለውጦችን ነው የምታገኙት። እንግዲህ በዚህ መንገድ ዳውንሎድ ማድረግ መጠቀም ትችላላችሁ። ይሄኛው አሪፍ ነው ማለት ነው። ኤልዩቲ ጋር ምንድነው ሊሚቴሽኑ? የምትፈልጉት እንደራሳችሁ ዲዛይን ማድረግ አትችሉም። ኦልሬዲ የተቀመጠ ነገር አለ፣ በዛ መሰረት መስራት ማለት ነው። ስለዚህ ትክክለኛ ፖይንታችሁን ላታገኙ ትችላላችሁ። ጀስት የማወዳደር ነው ማለት ነው የሚሆነው። ስለዚህ ይሄ ቢሆን ይሄኛው ቢሆን እንዲህ እያደረጋችሁ ታዩትና እኔ ይሄኛውን መርጫለሁ ማለት ነው። ስለዚህ ይሄ ነው የመጀመሪያው ወይ። ወደ ሁለተኛው መንገድ እንሄዳለን። አፕላይንግ ኤልዩቲ ጨረስን። ሁለተኛው መንገድ ምን ይመስላል? ሁለተኛው መንገዳችን ደግሞ ምንድነው የሚሆነው? ኤችኤስኤል ነው። ኤችኤስኤል ራሳችን ዲዛይን ማድረግ እንችላለን። ለምሳሌ እዚህ ጋር ኦኬ አድ ላድርግና ይሄንን እዚህ ጋር ላምጣው። ኦኬ በሶስት አይነት ወይ እንሰራለን። ያው ልዩነቱ እንድታዩት ነው። እዚህ ጋር ምንም አይነት ኢፌክት የለውም፣ አዲስ ኢምፖርት የተደረገ ነው። ስለዚህ እስኪ አረንጓዴ ቀለም ነው መጀመሪያ የምንፈልገው። ስለዚህ ይሄ ሁ የሚባለው ከለሩን የመቀየር ሂደት ነው። ጀስት አረንጓዴ የነበረውን አኳ ነው የሚባለው፣ ወደዚህ አይነት ቀለም ነው የሚቀይረው። ወደዚህ ደግሞ ወደ ቢጫ ይቀይረዋል ማለት ነው። ስለዚህ እሱን አጀስት እናደርጋለን። ሳቹሬሽን ድምቀቱን ነው፣ የከለሩን ድምቀት እንጨምርለታለን። ብራይትነስ መጨመር እንችላለን፣ መቀነስ እንችላለን። ያው ንጣትና ጥቁረት ነው። ሌሎች ተያያዥ የሆኑ ቀለሞችን ለምሳሌ ቢጫ አለ፣ ክሊፓችን ጋር ቢጫ የሚታዩ ቀለሞች አሉ። ለምሳሌ ቢጫን እዚህ ጋር ወደ አረንጓዴ መቀየር እንችላለን። አያችሁት? አረንጓዴ ሲሆን ይደምቃል ማለት ነው። ሞሮፍ ይደምቃል። ስለዚህ ቢጫን ወደ አረንጓዴ እንቀይረው። ሳቹሬሽኑን አሁን የሰራነውን ድምቀቱን እንዲጨምር ማለት ነው። ይቻውን ኮምፕሊትሊ ቢጫ ነው የነበረችው፣ ግን ምን ወደ አረንጓዴ ስለቀየርናት ታያችኋል። ስለዚህ በዚህ መንገድ ማስተካከል እንችላለን። ብራይትነሱ አሁንም እንዳልኳችሁ ነው፣ መጨመርና መቀነስ ይቻላል። እኔ ምንድነው የተሻለ ነው ብዬ የማስበው አረንጓዴው እንዳለ ይሁን። ይሄኛውን እስኪ ኦልሞስት እዚህ አካባቢ ላድርገው፣ 70 ላይ ላድርግለት። ይሄኛውን ደግሞ
እንቀንስለት የተወሰነ ቢታወቅ ችግር የለውም። ቢታወቅ ችግር ስለሌለው እንድናደርገው ይሄኛው ደግሞ አሪፍ መንገድ ነው ማለት ነው። ኦኬ ስለዚህ HSL ይሄን ይመስላል። የመጨረሻው በጣም ምርጥ የሆነው ቴክኒክ ደግሞ ከርቭ ይባላል። ከርቭ በጣም አሪፍ የሆነ ቴክኒክ ነው። እዚሁ ጋር ነው የምታገኙት። እዚህ ጋር እንደዚህ ባደርገው እዚህ ጋር ያለው ሃይላይት ይባላል። ከላይ ያለው ማለት ነው ሃይላይት ነው፣ ብራይት ኤሪያ ማለት ነው። እንደዚህ ባደርገው ብራይትነስ እየጨመረና እየቀነሰ ይሄዳል ማለት ነው። ይሄ ደግሞ ሻዶ ነው። በተም ሌፍት ላይ ያለው ደግሞ ይሄ ሻዶ ነው። ጥላ አይነት ነገር እየጨመረ የመሄድ ባህሪ ነው የሚኖረው ማለት ነው። ስለዚህ እዚህ ጋር መሃል ላይ ያለው ደግሞ ለምሳሌ አዳርጌ እዚሽ ጋር በስባት እንደዚህ ያያችሁት ባላንስ የሆነ ነገር ነው የሚሰጠን። ያያችሁት ነው አይደለ? ስለዚህ በዚህ መንገድ ከርቫችንን በምንፈልገው መንገድ መስራት እንችላለን። የኛ አላማ ግን አሁን ሉማጋ መስራት አይደለም። ምንድነው የምንፈልገው? አረንጓዴ ቀለም ነው። አረንጓዴ ቀለምን ከሆነ የምንፈልገው አረንጓዴ ቀለም ጋር 3 እንትኖችን ክሬት እናደርጋለን። እንደዚህ እንጨምርለታለን። ይሄ አጠቃላይ ያለውን ነገር ነው የሚሰጠን። በዚህ መንገድ አረንጓዴውን ቀለም ብቻ ለይተን ምርጥ እንዲሆንልን ማድረግ እንችላለን ማለት ነው። ያያችሁት? ናይስ። እስኪ አያችሁታ ምን ያክል ያው ልዩነቱን እንድታዩት ብያችሁ ነበር ቅድም። እዩት። ይሄኛው በጀስት በቤዚክ ወይም በኤልዩቲ የሰራ ነው። ይሄ የኤልዩቲ ራሱ አጀስት አድርጎ ስለሚያመጣ ማለት ነው። እዚህ ጋር ብናየው ይሄን ክሊክ ብናደርግ ያው ኤልዩቲ ተጠቅመናል ይላል። እዚህ ጋር ስንጠቀም ደግሞ ኤልዩቲ የለውም፣ ጀስት HSL ግን አለው። እዚህ ጋር ስንመጣ ደግሞ HSL የለውም፣ ኤልዩቲም የለውም፣ ከርቭ ግን አለው። እዚህ ጋር አረንጓዴው ማለት ነው። ይሄ አረንጓዴ ከርቭ አለ። እኔ የምወደው ከርቭ ነው። ኖርማሊ የምወደውም ከርቭ ነው። ይሄንን አጀስት ማድረግ ትችላላችሁ በምትፈልጉት ወይ ማለት ነው። በዚህ መንገድ ከለር ግሬዲንግን መስራት ይቻላል። the more you practice the better your video will be። ፕራክቲስ ባደረጋችሁ ቁጥር ነው የእናንተ ስኪል እያደገ ወይም ደግሞ እያንዳንዱን ቀለም አይደንቲፋይ እያደረጋችሁ ልትሄዱ የምትችሉት ማለት ነው። ወደ ቲፓችን እንሂድ። አሁን 3 ሜቶዶችን አይተናል። አስተውሉ። ቤዚክ አይተናል፣ ኤልዩቲ መጠቀም ማለት ነው። HSL አይተናል፣ እንደገና ከርቭ ተጠቅመናል። እስኪ ሶስቱንም ተመሳሳይ እናድርጋቸው። ለምሳሌ እዚህ ጋር ከርቭ አለው፣ HSL ልጨምርለት። ለቢጫው ስንት ስጠው? እዚህ ጋር ለቢጫው 80 30፣ ለአረንጓዴው ደግሞ 100 ሞር አሪፍ ይሆናል ማለት ነው። ከዛ በኋላ ደግሞ ቤዚክ ምን ጨምርለት ምን ችግር አለው? ለምሳሌ ነን የነበረውን ሰርኳንት እናድርገው። ኢትስ ወንደርፉል። ሃው ቱ ማስተር ከለር ግሬዲንግ የሚለው ቪዲዮ ይህን ይመስላል። የትኛው መንገድ ይበልጥ ተመቻችሁ? ኮሜንት ላይ ጻፉልኝ። ለቻናል አዲስ የሆናችሁ ሰብስክራይብ አድርጉ። በተጨማሪም ላይክ፣ ሼር፣ ኮሜንት አስቀምጡልኝ። ባይ ባይ።